የቀድሞ የኢቢኤስ ጋዜጠኛ ሊያ ሳሙኤል የራሷ የቲቪ ጣቢያ ባለቤት ልትሆን መሆኑ ተሰምቷል። ማን የሚባል ቴሌቪዥን ከፈተች፣ መቼ ስራ ይጀምራል፣ እንዴት የሚሉትን በዝርዝር እናወጋቸዋለን። ከሰሞኑ በ100 ሺህ ብር ዋስ ከስር የተፈታችውና ልጇን ክርስትና አስነስታለች። ዝርዝር አድርገን ሁለቱን ጉዳዮች ልናስደምጣችሁ ነው። ዝግጁ ናችሁ? ያዝ እንግዲህ ሰከላ። ትንሿ የህግ ታራሚ ይሏታል የሚሳሱላት። ከስር በዋስትና ተለቃ ህዝብ ምን ይለኛል ብላ ተሳቃ ማህበራዊ ሚዲያውን ዞር ብላ ስትመለከት ብዙ ወዳጆች እንዳሏት ያወቀችው ቲክቶከሯ ናዮ ስላለፈቻቸው ጥቂት የመከራ ህይወት ስታስታውስ አልጠላሁትም ትላለች። እግዚአብሔር በብዙ ነገር ባርኮኛል አላማረረውም ስትል ትደመጣለች። ምናልባት ያቺ እስር ቤት የገቡባት ቀን አንድ ቀን ዘግይታ ቢሆን የናዮና የጆን ዳንኤል ልጅ ላይወለድ ይችል ነበርም። ምናልባትም እስራቸው በሳምንታት ቆይታ ብቻ ቢቋጭ አሁንም ልጃቸው ላይወለድ ይችል ነበር። ለዚህም ይመስላል ናዮ ደጋግማ አላማረረውም የምትለው። ሌላው ሁሉ ይቅርና ለናዮ በዋስ መለቀቅ ምክንያት የሆናት ያኔ መረገዙን እንኳን ያላወቀችው ልጇ መሆኑ አይዘነጋም። ታዲያ በብዙ መከራዎች ውስጥ እንኳን ቢሆን መወለድና መወለድ ብቸኛ አማራጭ የሆነው የቲክታከሮቹ ልጅ ዛሬ ላይ ለእናቱ ከስር መለቀቅ ምክንያት ሆኖ ከእስር ቤት አጥሮ ወጥቶ በወላጆቹ እምነትና ስርዓት መሰረት ክርስትናን ተቀብሏል። ለትዝብት ያህል በተለያየ ምክንያት ታዋቂ ሰዎችና አርቲስቶች በአፍታ ቅጽበት ራሳቸውን ማረሚያ ቤት ያገኙታል። ከታዋቂነት ወደ ባይተዋርነት በጀንበር አፍታ ሰማይ ይደፋባቸዋል። ታዲያ በተከሰሱበት ወንጀል በጊዜው ፍርድ ሲሰጡ ግን አይታይም። በፍርድ ቤት ቀጠሮ ወንጀለኛም ሆነ ነፃ ግለሰብ ሳይባሉ ወራት ይነጉድና ዓመታት ይተካሉ። አሬ ፍርድ ያለ ያስብላል። ላብነት ያህል የድምፃዊ አንዷለም ጎሳን ማንሳት እንችላለን። አንዷለም እስካሁን ነፃ ሰውም አይደለም፣ ወንጀለኛም አልተባለም። እንደው ብቻ ተጠርጣሪ በሚል ስም በቀጠሮ ጊዜው እየነጎደ ይገኛል። ባስ ያለው ጉዳይ ደግሞ አየር መንገዱን በመረበሽ የተከሰሱት ወጣቶች ይሄው የአንድ ልጅ የመወለጃ እድሜ ያለፋቸው ተጠርጣሪ እንጂ ነፃም ወንጀለኛም የሚል ብይን ሳይሰጥ ይሄው ህይወት ቀጥሏል። ጆን ዳንኤልና ጓደኞቹም አሁን ላይ ቃሊቲ ይገኛሉ። ናዮም በ100 ሺህ ብር ዋስ ተፈታች እንጂ የፍርድ ሂደቱ ገና የሚቀጥል እንደሆነ ይታወቃል። በህይወት ጎዳና ባሉ እንቅፋቶች የሚገኘውን በረከት ዛሬ ቃኘ ነው እንጂ በፍርድ መዘግየት ምክንያት የጎደለውን የወጣትነት እድሜ ሳንታዘብ አልቀረንም። አጀብ። በሌላኛው ጉዳያችን የሊያ ሳሙኤልን የቲቪ ቻናል ባለቤት መሆኑን አውጋቸዋለን። ለማታውቋት ሊያ ሳሙኤልን እሁድን በኢቢኤስን በቀደመ ለዛው አስጠብቃ እንዲሁም ውሎ የተሰኘውን ፕሮግራም በጥሩ ሁኔታ ሆስት ስታደርግ ትታወቃለች። እንደሚታወቀው በቅርብ ጊዜ የልጅ እናት የሆነችው ሊያ የስራ ባልደረቧ ከነበረው ከካሜራ ጀርባ የኢቢኤስ ፕሮግራም አዘጋጅ ከሆነው ሳሙኤል ደበበ ጋር ድብቅ የፍቅር ግንኙነት የነበራት ሲሆን ከሱም በጸነሰችው ልጅ ምክንያት ለፕሮግራም ተብሎ በተዘጋጀ ሰርግ ላይ አስፋው መሸሻና ሊያ ተሞሽረው ያዩዋቸው ሰዎች የተጸነሰው ልጅ የአስፋው መሸሻ ነው ሲባል ቆይተዋል። ታዲያ ድል ባለ ሰርግ ተጋብተው ከሳሙኤል ደበበ ጋር በትዳር እንደተጣመሩ ሲታወቅ ሁሉም የልጁ አባት አቶ ሳሙኤል እንደሆነ እውነቱን አውቋል። የአፍሪካ ሞዴል ብራንድ ነው የተባለለት የኢቢኤስ ቻናል በዓለም ከአየር መንገድ ከቢቢሲና ከአልጀዚራ እኩል እውቅናን ያተረፈው ኢቢኤስ የራሱ የሆኑ አዝናኝ ፕሮግራሞችን እሁድን በኢቢኤስ ቅዳሜን ከሰዓት በሚሉ ፕሮግራሞች ቅዳሜና እሁድ የረፍት ቀናችንን እየተዝናናን ከኢቢኤስ ጋር ጥሩ ጊዜ እንድናሳልፍ የሚያደርጉን። ታዲያ ከዚህ ጋር ተያይዞ ለፕሮግራሙ ድምቀት የሆኑ ተወዳጅ ጋዜጠኞችን እና መቅደስ ደበሳይ፣ ናፍቆት ትግስቱ፣ ሊያ ሳሙኤልን የመሳሰሉ ጉምቱ ጋዜጠኞች እርስ በርሳቸው ልክ እንደ ቤተሰብ ሆነው ደስታና ሀዘናቸውን አብረው እየተጋሩ እኛንም የፕሮግራሙ ተመልካች ሳይሆን የቤተሰብ አንድ አካል የሆነን ያህል እንዲሰማን የሚያደርጉ ጋዜጠኞች ናቸው። ታዲያ ከዚህ ሁሉ ጀርባ ሆኖ ጋዜጠኞችን የሚያዘጋጃቸው አዘጋጅ ሳሙኤል ነበረ፣ የሊያ ሳሙኤል ባለቤት። ታዲያ ሊያ ሳሙኤል የወሊድ ፍቃድ ላይ ናት ተብሎ በዛው የቀረችው ብቻዋን ሳይሆን ባለቤቷንም ጭምር ነበር ከኢቢኤስ ይዛ የወጣችው። ባለቤቷ አቶ ሳሙኤል ሀሳብ የማያልቅበት ጥሩ የፈጠራ ችሎታ ያለውና ጎበዝ አዘጋጅ እንደሆነ ለ10 ዓመታት ከኢቢኤስ ጋር አብሮ መቆየቱ የሚነገርለት ሳሙኤል ደበበ የፕሮግራም አዘጋጅ እንደመሆኑ መጠን የኢቢኤስ ፕሮግራም ይበልጥ የመወደዱ ምክንያት እሱ እንደሆነ ጥርጥር የለውም ይባልለታል። ታዲያ ሊያ ሳሙኤል የራሷ የቲቪ ጣቢያ ባለቤት ልትሆን መቻሏ ከየት ተሰማ ካላችሁም
ቅርብ ጊዜ የሊያ ሳሙኤል ባለቤት አቶ ሳሙኤል ደበበ ከኢትዮጵያ ብሮድካስት ባለስልጣን አዲስ የቴሌቪዥን ጣቢያ ለመክፈት ፍቃድ እንደወሰደ መረጃው ደርሶናል። ይህ ሊያና ባለቤቱ አቶ ሳሙኤል የከፈቱት የቴሌቪዥን ጣቢያውን ስምም እንግዲህ ቻናል 1 ሲሉ ሰይመውታል። ይሄ ቻናል 1 የተሰኘ ጣቢያ ነው እንግዲህ እነዛን ተወዳጅ የቀድሞ የኢቢኤስ ጋዜጠኞችን ታዲያ እነዚህ ተወዳጅ የቀድሞ የኢቢኤስ ቴሌቪዥን ጋዜጠኞች ናፍቆት ትግስቱ፣ ሰላማዊት ደጀን፣ መቅደስ ደበሳይን ጨምሮ አዳዲስ ጋዜጠኞችን ይዞ ብቅ ይላል ተብሎ ይጠበቃል። ስለዚህም ነው በባለቤቷ በኩል ሊያ ሳሙኤል የቻናል 1 ቴሌቪዥን ጣቢያ ባለቤት ሆነች ማለታችን። አሁን በዝግጅት ላይ ይገኛሉ። በያዝነው ክረምት እንግዲህ የቲቪ ቻናሉ የሙከራ ስርጭቱን ጀባ እንደሚለን ይጠበቃል። እኛም ከወዲሁ መልካም ምኞታችንን መግለጽ እንወዳለን። ውድ የሰከላቲው ቤተሰቦች ለዛሬ ያሰናዳንላችሁ መረጃ ይኸው ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ደግ ደጉን ይግጠማችሁ፣ ክፉን ገለል አድርጎ ደስታና ስኬቱን ያብዛላችሁ ማለት እንወዳለን። ቸር ቆዩልን። ሰከላ